የቤተ ክርስቲያን ምሳሌ ነው። ደብረ ታቦር የምን ምሳሌ ናት? ድምጻችሁ ከፍ ይበል። የምን ምሳሌ ናት ደብረ ታቦር? የቤተ ክርስቲያን ምሳሌ ናት። ለምንድን ነው ደብረ ታቦር የቤተ ክርስቲያን ምሳሌ ናት ብለን የምንናገረው? እንግዲህ ደብረ ታቦር የቤተ ክርስቲያን ምሳሌ ናት ማለት ደብረ ታቦር በትክክለኛ የቤተ ክርስቲያን ምሳሌ ነው። ለምን ካልን ያ ተራራ መውጣቱን ደቀ መዛሙርቱ ክርስቶስ ይዞ መሄዱን አንመልከት። የእግዚአብሔር ቤተሰቦች ደብረ ታቦር ይህ ቤተ ክርስቲያን ቅዱስ ጴጥሮስ በዚህ መኖር ለኛ መልካም ነው ያለው ቤት መኖር ነው። በቤተ ክርስቲያን መኖር ለኛ መልካም ነው ማለቱ ነው። በቤተ ክርስቲያን ምሳሌ ናት ስንል በቤተ ክርስቲያን እንደ እግዚአብሔር ቃል በቤተ ክርስቲያን መስራትና ስርዓት ለመኖር በብዙ ድካም መውጣት መውረድ ያስፈልጋል። አስቡ የእግዚአብሔር ቤተሰቦች፣ አንድ ሰው በቤተ ክርስቲያን ለመኖር ምን ያስፈልጋል? ቃለ እግዚአብሔርን መማር ያስፈልጋል። ኪዳኑን ማድረስ ያስፈልጋል። ቅዳሴውን ማስቀደስ ያስፈልጋል። መባ መስጠት ያስፈልጋል። መዘመር ያስፈልጋል። ንስሐ መግባት ያስፈልጋል። ሥጋ ወደሙን መቀበል ያስፈልጋል። እንደ እግዚአብሔር ፈቃድ ጠዋት ማታ ወደ ቤተ መቅደሱ መመላለስ ያስፈልጋል። በብዙ ውጣ ውረድ በጾም በጸሎት በስግደት የማን መንግስት መውረስ እንችላለን ማለት ነው? የእግዚአብሔር መንግስት መውረስ እንችላለን። ከቤተ ክርስቲያን ውጭ ወጥተን የማን መንግስት መውረስ አንችልም? መልሱልኝ። የማን መንግስት መውረስ አንችልም? የእግዚአብሔር መንግስት መውረስ ይቻላል። ከቤተ ክርስቲያን ርቀን ከእግዚአብሔር ጋር መገናኘት እንችላለን። ሥጋ ወደሙን መቀበል እንችላለን። መጸለይ እንችላለን። ማስቀደስ እንችላለን። መባ መስጠት እንችላለን። ይከብዳል። ስለዚህ ሁሉ የሚደረገው በቤተ ክርስቲያን ውስጥ ስለሆነ ደብረ ታቦር የምን ምሳሌ ነው አልኳችሁ? መልሱልኝ። የምን ምሳሌ ነው አልኳችሁ? የቤተ ክርስቲያን ምሳሌ ናት። ስለዚህ እኛም ደግሞ አምላካችን ክርስቶስ ደቀ መዛሙርቱን በደብረ ታቦር ተራራ ይዟቸው ወጥቶ እነ ቅዱስ ጴጥሮስ በዚህ መሆን መልካም ነው እንዳለው ቅዱስ ጴጥሮስ ለኛ በቤተ ክርስቲያን መኖር ምንድነው? እግዚአብሔር ቤተሰቦች መልካም ነው። ቃሉን እንማራለን፣ እግዚአብሔርን እናመሰግናለን። ሐሜት የለም፣ ጥላቻ የለም፣ ክፋት የለም፣ መተማማት የለም። ቃለ እግዚአብሔርን የተማርን አሁን እዚህ የተሰበሰብነው ሁላችን ላንተዋወቅ እንችላለን። ከየስፍራው ከየአቅጣጫው ነው እግዚአብሔር የሰበሰበን። ነገር ግን በአንድ ሆነን የማን ቃል ነው የሰማን ያለን? የማን ቃል ነው የሰማን ያለን? ማንን ብቻ ነው ያመሰገን ያለን? እግዚአብሔርን፣ ሰውን አይደለም፣ ዓለምን አይደለም። ስለዚህ እግዚአብሔር ቤተሰቦች በዚህ በተቀደሰው ስፍራ በደብረ ታቦር ተራራ ሰብስቦን እንድንማር፣ እንድንዘምር፣ እንድናመሰግን ይረዳል። የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ክብር ምስጋና ለእግዚአብሔር አምላካችን ነው። በደብረ ታቦር ተራራ ላይ ምስጢረ ሥላሴ ተገልጧል። በቤተ ክርስቲያን ደግሞ ምን ይነገራል? ምስጢረ ሥላሴ ይነገራል። የሥላሴ አንድነትና ሦስትነት ይነገራል። የአምላካችን የኢየሱስ ክርስቶስ አዳኝነት ይነገራል። ስለ ቅድስት ድንግል ማርያም ይነገራል። ስለ ደቀ መዛሙርቱ ይሰበካል። ስለ ሰማዕታቱ፣ ስለ ጻድቃኑ ይመሰከራል፣ ይዘመራል፣ ይመሰገናሉ። በዚህ በቤተ ክርስቲያን ለዚህ ነው ቅዱስ ጴጥሮስ በዚህ መኖር ለእኛ መልካም ነው ያለው። እግዚአብሔር በሚመሰገንበት መኖር ለእኛ ምንድነው? እግዚአብሔር ቤተሰቦች መልካም ነው። ለእኛ ምንድነው? እግዚአብሔር በሚመሰገንበት ቤት መኖር ለእኛ ምንድነው? ድንግል ማርያም በምትመሰገንበት ቤት መኖር ለእኛ ምንድነው? ቅዱሳኑ በሚመሰገኑበት ቤተ መቅደስ መኖር ለእኛ ምንድነው? መልካም ነው። እግዚአብሔር ቤተሰቦች በዓለም ላይ አይደለም መልካምነትን የምናገኘው በቅዱስ ቤተ ክርስቲያን ነው። ለዚህ ነው ቅዱስ ጴጥሮስ የተናገረው ምስጢረ ሥላሴ አንድነት ሦስትነት ይነገርበታልና። አሁን በደብረ ታቦር ተራራ ይህንን ክርስቶስ አድርጓል። ከዛ ቀጥለን የምንመለከተው የመጨረሻው ለምንድን ነው አምላካችን ኢየሱስ ክርስቶስ ሙሴና ኤልያስን ለምን ጠራቸው? ለምን መጥራት አስፈልግ? ዮሐንስ፣ ያዕቆብ፣ ጴጥሮስ አይበቁም? ለምን አስፈለጉ? ሦስቱን መጥራት ለምን አስፈለገ? እግዚአብሔር ሰዎች ሁለቱ ኤልያስና ሙሴ ለምን መጥራት አስፈለገ? በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ነግሬያችኋለሁ። ደቀ መዛሙርቱ ማን ይሉሃል ብለውት ነበረ? ሙሴ ነው ኤልያስ ነው ትባላለህ ተብሎ ነበረ። ስለዚህ ክርስቶስ ለማስመስከር ነው እነ ሙሴ እነ ኤልያስን የጠራቸው። ምክንያቱም ሙሴ የእግዚአብሔርን ፊት ምን ታደርጋለህ ተብሎ ነበረ፣ በትንቢት ታያለህ ተብሎ ነበረ። ኤልያስም ደግሞ ስለ ክርስቶስ ምን ታደርጋለህ ትመሰክራለህ ተብሎ ነበረ። በአንደበታቸው እንዲመሰክሩ ነው ያደረገው ክርስቶስ። እውነት ሙሴ እንዳይደለ ኤልያስ እንዳይደለ እውነተኛ አምላክ መሆኑን በእነሱ አስመስክሯል። ስለዚህ ነው ኤልያስና ሙሴን የጠራቸው። ሙሴ እንዲህ አለ። ሙሴ ምን አለ? እንዲህ አለ
ሙሴ ባህርን ብከፍል አለ። ባህርን ምን ማድረግ ብከፍል፣ ጠላትን ብገድ፣ ደመናንን ብጋርድ፣ መናን ከሰማይ ባወርድ አለ። በደብረ ታቦር ተራራ ተገኝቶ ሙሴ የመሰከረው ነው የምነግራችሁ። በኢየሱስ ክርስቶስ ፊት ሙሴ የመሰከረው ጠላትን ብገድል፣ ባህርን ብከፍል፣ መና ከሰማይ ባወርድ፣ ደመናን ብጋርድ አለ። እውነት ማን ነው የሙሴን አምላክ ሙሴ ነው የሚለው? እርሱ የአማልክት አምላክ የጌቶች ጌታ የፍጥረታት ሁሉ ፈጣሪ ነው። ኢየሱስ ክርስቶስ አምላክ እንጂ እሱ ሙሴ አይደለም። የኔ አምላክ ነው፣ ከሰማይ መና እንዳወርድ የረዳኝ ያደረገ እሱ ነውና የሙሴ አምላክ እንጂ ሙሴ አይደለም ሲል ሊቀ ነቢያት ሙሴ ስለ ኢየሱስ ክርስቶስ አምላክነት መስክሯል። ክብር ምስጋና ለእግዚአብሔር አምላካችን ይሁን። ፈጽሞ ደግሞ ስለ ኢየሱስ ክርስቶስ የመሰከረው ታላቁ ነቢይ ኤልያስ ነው። በዛ በደብረ ታቦር ተራራ ላይ ታላቁ ነቢይ ኤልያስ እንዲህ ብሎ መስክሯል ስለ ኢየሱስ ክርስቶስ። እውነት ነው ከሰማይ እሳትን ባወርድ አለ፣ ሰማይን ብጋርድ አለ። እንዴት አንተን ኤልያስ ነው ይሉሃል? የኤልያስን አምላክ የኤልያስን ፈጣሪ አንተ እኮ የጌቶች ጌታ የአማልክት አምላክ እንጂ ኤልያስ አይደለህም፣ አንተ ኤልያስ አምላክ ነህ ብሎ ኤልያስ ለኢየሱስ ክርስቶስ መስክሯል። ክብር ምስጋና ለእግዚአብሔር አምላካችን ይሁን። ሙሴ ክርስቶስን ታያለህ ተብሎ ነበርና፣ ስለዚህ ደግሞ ሙሴ በትክክልም የእግዚአብሔርን ፊት አይቷል። የሆነ ጊዜ ጠይቆት ነበረ። ሙሴ በደብረ ሲና ተራራ ላይ የእግዚአብሔር አምላካችንን ፊትህን ልየው ብሎ ነበረ። ሙሴ ከፍቅሩ የተነሳ ልየው ፊትህን፣ በእኔ ፊት አንተ ብገለጥልህ አትቆምም አለ። ስለዚህ ነገር ግን የሰው ሥጋ ተዋህጄ በመጣው በለበስኩ ጊዜ ታየኛለህ ብሎ ስለነበረ ኢየሱስ ክርስቶስ እነዚህን ሁሉ ይዟቸው ወደ ደብረ ታቦር ተራራ ይዟቸው ወጥቷል። ለዚህ ነው ሐዋርያው ቅዱስ ጴጥሮስ በዚህ መኖር ለእኛ መልካም ነው አለ። በዚህ መኖር ለእኛ ምንድን ነው አለ? መልሱልኝ። በዚህ መኖር ለእኛ ምንድን ነው አለ? የእግዚአብሔር ሰዎች እኛ በዚህ ቤተ ክርስቲያን ለእኛ መኖር ምንድን ነው? መልሱልኝ። ምንድን ነው? ለእኛ መልካም ነው። የእግዚአብሔር ቤተሰቦች በዚህ መኖር ለእኛ መልካም ነው። የእግዚአብሔር ቤተሰቦች ቅዱስ ጴጥሮስ ከዛ ተራራ ከዛ ቅዱስ ስፍራ መውረድ አልፈለገም፣ መሄድ አልፈለገም። ጌታ ሆይ አለ፣ እኔ በዚህ መኖር ነው የምፈልገው። ለምን ብሎ ቅዱስ ጴጥሮስ ሲጠይቅ እንዲህ ይላል፣ አንተ የወትሮ ስራህን እየሰራህ ኢየሱስ ክርስቶስ ብንራብ ምን ያደረግን እያበላን፣ ብንጠማ እያጠጣን፣ ብንሞት እያስነሳን፣ ብንታመም እየፈወስከን፣ እባክህ ጌታ ሆይ በዚህ መኖር ለእኛ መልካም ነው። የወትሮ ስራህን እየሰራ በዚህ መኖር ለእኛ መልካም ነው። 3 ዳሶችን እንስራ አለ ሐዋርያው ቅዱስ ጴጥሮስ። 3 ዳስ፣ አንዱን ለኤልያስ፣ አንዱን ለሙሴ፣ አንዱን ለአንተ ጌታ ሆይ። ሙሴም ደግሞ ዳመና እየጋረደ ባህር እየከፈለ፣ ኤልያስም ደግሞ ከሰማይ ዝናብን እያወረደ ሰማይን እየጋረደ በዚህ ሁላችን በተቀደሰው ስፍራ መኖር ለእኛ መልካም ነው አለ ቅዱስ ጴጥሮስ። ስለዚህ እግዚአብሔር ቤተሰቦች ቃሉን በምንሰማበት፣ እግዚአብሔር በሚመሰገንበት፣ ንስሐ በምንገባበት፣ ሥጋ ወደሙ በምንቀበልበት ለእኛ ክርስቲያኖች በዚህ መኖር ለእኛ ምንድን ነው? መልሱን። ለእኛ ምንድን ነው? ለእኛ ምንድን ነው? መልካም ነው፣ ቅዱስ ጴጥሮስ እንደተናገረው። ስለዚህ ሐዋርያው ቅዱስ ጴጥሮስ እንደተናገረው በዚህ መኖር ለእኛ መልካም ነው። አምላካችን ክርስቶስ ብርሃነ መለኮቱን በገለጠ ጊዜ ደቀ መዛሙርቱ በግንባራቸው ወድቀው ነበረ ድምፅ በሰሙ ጊዜ። ድምፁ በነገራችን ላይ ቤተ ክርስቲያን ያለ ምሳሌ አይደለም። ደብረ ታቦርን የምታከብሩ ዛሬ ዋዜማ ላይ ያለው ድምፁ ለምሳሌ ጅራፍ ልጆች ወይም ደግሞ የቆሎ ተማሪ በቤት ውስጥ ያሉ ልጆች ምን ያጨዋሉ? ጅራፍ ያጨዋሉ አይደል? ያጨዋሉ አያጨውም? ያጨዋሉ አይደል? ከኔ ጋር የሚወዳደራል ያጨዋሉ። ዝም ተብሎ አይደለም ጅራፍ የሚጮህ እግዚአብሔር ቤተሰቦች ምሳሌ ስላለ ነው። የዛ የድምፁ ምሳሌ ነው ጅራፍ የሚጮህ። ያን ድምፁ ሲሰሙ ደቀ መዛሙርቱ ደንግጠው ምን ብለዋል? ወድቀው ነበር እግዚአብሔር ቤተሰቦች። ስለዚህ ጅራፍ ሲጮህ ያስደነግጣል አያስደነግጥም? የዛ ምሳሌ ነው ድንጋጤ ማለት የዛ ምሳሌ ነው። ስለዚህ ብርሃነ መለኮቱን ግርማ መለኮቱን አምላካችን ኢየሱስ ክርስቶስ ለደቀ መዛሙርቱ ገልጾላቸዋል። በዚህ ጊዜ ደንግጠው በተደፉ በወደቁ ጊዜ ኢየሱስ ክርስቶስ አይዟችሁ አላቸው። ምን አላቸው? አይዟችሁ፣ አትፍሩ፣ እኔ ነኝ። ሌላ ዓለማዊ አይደለም፣ ሌላ ፍጥረት አይደለም፣ ሌላ
አብሬያችሁ ነበርኩት እኔ ነኝና አትፍሩ፣ አይዟችሁ አብሬያችሁ ነው አላቸው ክርስቶስ። ከዛ ጴጥሮስ ምን አለ? አረ አንተ ጌታ አንተማ ከሆንክ አለ በዚህ መሆን ለእኛ ምንድን ነው አለ? መልካም ነው አለ። እግዚአብሔር ቤተሰቦች፣ የእግዚአብሔር ቤተሰቦች በዓል ጠብቀን ብቻ አይደለም በቅድስናው ስፍራ የምንሰባሰበው፣ በአውደ ዓመት ቀን ብቻ አይደለም። በሰዓታት በቀን በሌሊት መመላለስ ያስፈልጋል። በሰርክ መርሃ ግብር መመላለስ ያስፈልጋል። በኪዳን መመላለስ ያስፈልጋል። ዓመት ብቻ አይደለም አክብረን የምንመጣ ሁል ጊዜ የክርስትና ሕይወት ጠዋት ማታ ከቤተ ክርስቲያን መጥፋት አይቻልም። ምንም የሚጎልብን ነገር የለም። እስቲ አሁን እዚህ ቁጭ ብለን መተን ቃሉ ስለተማርን ስለዘመርን የጎደለብን ነገር አለ? የሚጎልብን ነገር ቢኖር ሰውን ማማር ነው። እሱ ምን ይሰራልናል? ምንም አይሰራልን። የጎደለብን ነገር የለም። ይልቁኑ ተባረክን በእግዚአብሔር ቃሉን በመስማት። ስለዚህ ምን አለ እግዚአብሔር ቤተሰቦች ጠዋት እንዲህ ብንመጣ ማታ እንዲህ ብንመጣ ሁሉ ጊዜ ማለት ነው እንዴት እግዚአብሔር ይባርከን። እግዚአብሔር አምላካችን ሁላችንን በቸርነቱ ይሰብስበን። አሜን በሉ። እግዚአብሔር ሁላችንን በቸርነቱ ይሰብስበን። ለደብረ ታቦር ዋዜማ ያደረሰን አባቶቻችን አምላክ ቅዱስ እግዚአብሔር በድጋሜ ስሙ የተመሰገነ ይሁን። ክብርና ምስጋና ለእግዚአብሔር ለአምላካችን ከፍ ባለ ድምፅ ለታመስግኑት። እግዚአብሔር ይበቃችኋል። እግዚአብሔር ስሙ የተመሰገነ ይሁን።